እባካችሁ እኔ ተመችቶኝ አይደለም እኮ ይሄን ቪዲዮ የምሰራው ወይም የእናቴ ልጅ ሆነው አይደለም፣ ግን ነገ በኔ የሰው ልጅ ስለሆንኩ ነገ ኢትዮጵያዊ ስለሆንኩ የኢትዮጵያ ሕዝብ ሲሰቃይ ማየት ስለሚያመኝ ብቻ ነው። ሸር ብታረጉ ምን ችግር አለው? አንድ ዛሬ ስንት ቪዲዮ ፖስቶትኩ? 17 ዓመት በሳውዲ አረቢያ የታፈኑ ልጆች ፖስቻለሁ። የልጆች እናት ናቸው፣ ግን ሸር አላደረጋችሁ። እባካችሁ ሸር አድርጉ። በፎቶው ላይ የምታዩት እህታችን መዲና አህመድ ትባላለች። የትውልድ ሀገር ወሎ መካነ ሰላም። ይቺ ልጅ ታማ ሳውዲ አረቢያ ጅዳ ሆስፒታል ምሸስፋ አብድልአዚዝ ስትታከም ቆይታ አሁን ድናለች። ይቺ ልጅ የዚች ልጅ ቤተሰብ አድራሻ ስለጠፋ ወሎ መካነ ሰላም ነው አገሯ። የምታውቁ ቤተሰቦቿ በፍጥነት ልጃችሁን አንሱ። ስልክ ቁጥር ለበለጠ መረጃ የሳውዲ አረቢያ መስመር ፕላስ 96 65 34 92 56 76 ሸራድ ሲያድርጉ ምንም እጃችሁ ሞባይላችሁ ምንድን ነው የምትሰሩበት? ህዝብ አገልግሉበት፣ ወገናችን እናገልግልበት። የያዛችሁትን ሞባይል እኔ ተመችቶኝ አይደለም፣ ግን ታፍኘ ሳውዲ አረቢያ ላይ በሆሽ እንዳስከሬን የተጎተትኩበት ነገር አለ። ያ ስለማስታውስ የእህቶች ህመም የኔ ህመም ነው። ለምን ደርሶብኝ ስላየሁት ነው። ሸር አድርጉ። ምንም አያኮራችሁም፣ በተዘዋዋሪ ነገር ይቸግራችኋል። ያ ጀማአ አንዳንድ ጊዜ ጥሩም ጊዜ ላይኖር ስለሚችል በተለይ አዲስ የምንመጣው ልጆች አዲስ የምንመጣው ከሀገራችን የምንመጣ ልጆች ቢያንስ የቤተሰብን ስልክ ቁጥር ብቻ ሳይሆን የጎረቤትንም በቃ እንደዚህ የተለያዩ ሰዎችን ስልክ ቁጥር መያዝ አለብን። ምክንያቱም አጋጣሚ እኛ ብንታመም የሆነ ነገር ብንሆን ችግር ላይ ቢያጋጥመን የነዛን የሰዎች ስልክ ቁጥር ስለምናቅ ቤተሰቦቻችን ባይሰራ በነዛ በሰዎች ስልክ ቁጥር ደውለን እናገኛለን ማለት ነው። እና ሁላችሁም ደግሞ ጥንቃቄ ማድረግ አለባችሁ ማለት ነው። እና ዛሬ ይዤላችሁ የመጣሁት ይቺ በምስሏ ላይ የምታዩት እህታችን የመካነ ሰላም ልጅ ናት። ስለዚህ መካነ ሰላሞች የምታውቋት ልጅቱን ከቤተሰቦቿ ጋር እንድታገናኟት በአላህ ስም ጠይቃለሁ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የኢልሃም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላ ሁሉ ሰላም ነው። እናንተ እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላ ደህና ነኝ። ሀባይቢ ዛሬ ይዤላችሁ የመጣሁት ማለት ነው ይቺ በምስሉ ላይ የምታዩት እህታችን መዲና ትባላለች። የመካነ ሰላም ልጅ ናት። ስለዚህ መካነ ሰላሞች ሸር እያደረጋችሁ ለቤተሰቦቿ እንዲታደርሱላት ስትል ያስተላልፋሉ ማለት ነው። ምክንያቱም ልጅቱ ታማ መስተሽፋ መዲና ነው ያለችው። መዲና ጅዳ አብዱልአዚዝ መስተሽፋ ነው ያለችው። ታማ ሕክምና ገብታ ነበር። አሁን አልሐምዱሊላ ባላ ፍቃድ ተሽሏት እዚህ ደረጃ ላይ ደርሳለች። እና ልጅቱን ቤተሰቦቿ እንድታገናኟት ለበለጠ ስልክ ቁጥር ደግሞ ስልክ ቁጥር አስቀምጠዋል ማለት ነው። በዛ በስልክ ቁጥር ቤተሰቦቿን ካገኛችሁ በዛ በስልክ ቁጥር ደውላችሁ የት ቦታ እንዳለች ምን ቦታ እንደደረሰች መጠየቅ ትችላላችሁ ማለት ነው። እና ደግሞ አንድ ነገር ከሞቱ በኋላ ምን ካሉ በኋላ አይደለም መተባበር ያለብን። አሁን እንደዚህ በአካላቸው ጤናቸው ተመልሶ ወደ ሀገራቸው መግባት ሲፈልጉ ያንን ነገር አፈላልገን ለቤተሰብ መስጠት ግዴታ ነው ማለት ነው። ቢኢዝኒላህ ሁላችሁም ሼር እያረጋችሁ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱኝ። እኔንም እሷንም ሼር እያደረጋችሁ ለብዙ ሰዎች እንዲደርስላት አድርጉ ማለት ነው። ምክንያቱም ሰው ከሰው ነው። ስለዚህ ደግሞ መካነ ሰላሞች አላችሁ እኔ ጋር ሰብስክራይብ ያደረጋችሁኝ ልታቋት ትችላላችሁ። ፎቶዋን አይታችኋል። በበለጠ ደግሞ በዛይ በገኘቻት ልጅ ስልክ ቁጥር መደወል ትችላላችሁ። እሷን ደውላችሁ መጠየቅ ትችላላችሁ። ሰው ለሰው ጠቃሚ ስለሆነ እናንተም ደግሞ የሀገራችሁ ልጅ መጠየቅ ግድ ነው ማለት ነው። በአላህ አጅር ታገኙበታላችሁ። ምንም ቢሆን አንድ ሰው ክፉም ቢሆን መጥፎም ቢሆን ደግም ቢሆን ከአላህ ነው ሁሉም ነገር የሚገኘው። ስለዚህ
ላላህ ብላችሁ ቤተሰቦቿን አገናኟት ማለት ነው። አንድ ሰው ሸር ሲያደርግ ወይም ደግሞ የሆነ ነገር ሲያደርግ እናንተ ወይ ዩቲዩብ እንዲያድግ ነው ልትሉ ትችላላችሁ፣ ወይም ደግሞ ቲክቶክ እንዲያድግ ነው ትችላላችሁ። ነገር ግን ይሄ ደግሞ መተባበር ነው። ምክንያቱም አንድ ሰው ሸር የሚያደርግበት ያንን የሚሰራበትን ሰዓት ለዛች ለልጅቱ ጥቅም ሊያገኝ ይችላል። ለሰሪው ብቻ ሳይሆን ጥቅሙ ለልጅቱ ያ ሰው እየተሰቃየ እያለ የሆነ ነገር እየሆነ እያለ በአጋጣሚ ደግሞ ሰዋን በዛ በእኔ አጋጣሚ ደግሞ እኔ ሸር ባደረግኩት አጋጣሚ ሰው ያች ልጅ ቤተሰቦቿ ብታገኝ ቤተሰቦቿ እሷን ቢያገኙ እጅግ ከምንም በላይ ጠቃሚ ነው ማለት ነው። ውስጣችን ላይ ምቀኝነት አይኖርብን። ውስጣችን ምቀኝነት ካለብን በቃ ዋጋ የለውም ማለት ነው። ስለዚህ ምቀኝነታችን ወደዛ ጥለን ምቀኝነታችን እንጣልና አብረን እንስራ ውዶቼ። እሺ አብረን መኖር ነው ጥሩ ነገር እንጂ መቀኛኘት ዋጋ የለውም። ከምቀኝነት አላህ ያውጣን። ልጅቱ ቤተሰቦቿ እንድትገናኝ ባደራ ስላችሁ አደራ ብያለሁኝ። ሁላችሁም ሸር እያደረጋችሁ አበረታቷት። ልጅቱን እንደዚህ ስታሳዝን እህታችን አልሐምዱሊላ አሁን እዚህ ላይ ለደረሰች ሰው ሀገር ላይ ሙታ ሳትቀር እዚህ ላይ ከደረሰች አልሐምዱ ነው የሚባለው እና ስለዚህ እኛ ደግሞ ባለን አቅም ለቤተሰቦቿ ማድረስ ነው ማለት ነው እንጂ ዝም ማለት የለብንም። እንደዚህ ስታገኙ ቲክቶክ ላይ ስታገኙ በተለይ በቃ ወደዛ ወደ ተባለው ሀገር አሁን ለምሳሌ ወደ ኦሮሚያ ክልል ከተባለ የኦሮሚያ ክልል ልጆች ቤተሰቦቻቸው ማፈላለግ አለባቸው። ምክንያቱም የሚቀርበው ወደዛ ስለሆነ የአማራም ከተባለ ወደ አማራ ክልል የሚቀርበው የሚቀርብ ያ ማለት አሁን ለምሳሌ እኔ አሁን አለሁኝ ደሴ ከተባለ የደሴን አካባቢ ሰው ማቆኔ ስለሆንኩኝ ያንን አካባቢውን አጠያይቄ ልጅቱን ማገናኘት ነው ቤተሰቦቿ ጋር ማለት ነው። ለምሳሌ አሁን ትግራይ ክልል ለምሳሌ መቀሌ ቢባል መቀሌ የማያውቀው የመቀሌ ሰው ነው እንጂ እኔ አላውቀውም አይደለም። ስለዚህ እንደዛ አድርጋችሁ ማገናኘት ነው። ቤተሰብን ከቤተሰብ ጋር ማገናኘት አጅር አለው። ምክንያቱም ሁሉም ቤተሰብ እንደሚጨነቅ ሁሉ የእኛ ቤተሰቦች እንደሚጨነቁ ሁሉ የእነዚያን ቤተሰቦች ይጨነቃሉ። እስካሁን ሞታ ይሆን ልጄ ወይስ አለች ወይስ እንዴት ሆና ይሆን እያሉ ስለሚያስቡ ስለሚያሰላስሉ በዛን ሰዓት እኛ ፈረጃ ሆነን ስናመጣላቸው እኛ ሰበብ ነን። አላህ ነው ሁሉንም ነገር የሚያሳካው። መኖርን አለመኖርን የሚያደርገው አላህ ነው። እኛ ደግሞ ለነዛ ለሰዎች ሰበብ እንሆንላችኋለን ከቤተሰቦቻቸው ጋር ለማገናኘት ማለት ነው። ስለዚህ ቤተሰብን ማገናኘት ጥሩ ነው። ስለዚህ ቤተሰቦቻቸውን እናገናኝ። ባገኘነው አጋጣሚ ሸር እያደረግን በማን የምናውቀውን ሰው ሁሉ ለምናውቀውም ሆነ ለማናውቀውም ሸር በፌስቡክ፣ በኢንስታግራሙ፣ በዋትሳፑ በሁሉም በቃ በሶሻል ሚዲያዎች እያዛመድን ቤተሰቦቻቸው እንዲገኙ ማድረግ ነው ያለብን። በተለይ ኢትዮጵያ አሁን ቲክቶክ ስለሆነ የሚጠቀሙት ቲክቶክ ላይ መልቀቅ አሪፍ ነው ማለት ነው። ኢትዮጵያ ብዙ ሰው የሚጠቀሙት ቲክቶክ እና ፌስቡክ ነው ማለት ነው። ስለዚህ በዛ በፌስቡክ እና በቲክቶክ ሸር እያደረግን ቤተሰቦቿ እንዲገኙ ማድረግ አለብን ማለት ነው። እና ሁላችሁም ተባበሯት እሺ ውዶችዬ። እና በተረፈ እኔ ይሄን ነው የማስተላልፈው። ስልክ ቁጥሩ ምናምን ልጅቱ ትናገራለች፣ ልጅቱን ትቀርባለች፣ ታዩታላችሁ ማለት ነው። እና በተረፈ ውዶችን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ምንም አትከፍሉበትም ወላሂ እንትን ላሉ ብቻ አይደለም ማሽቃበጥ ያለባችሁ። ፌመስ ለሆኑ ብቻ አይደለም እንደኛ አይነት ላሉትም እንትን በሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።